ሰላምና ጤና በያላችሁበት የዓለም ዳር ውድ የቃና ምርጥ ቤተሰቦች፣ ዛሬ በሽሚያ ድራማ የምናውቀው የነዲም ካራቻይን እውነተኛ ማንነት በቃና ምርጥ የዩቲዩብ ቻናል ላይ ይገለጣል። ስለ ነዲም ሰምታችሁ የማታውቋቸውን እጅግ የሚያስገርሙ ነገሮችን ይዘንላችሁ ከተፍ ብለናል። እስከ መጨረሻው ድረስ አብራችሁን ብትቆዩ የነዲምን ልጆች፣ ሚስት፣ የኑሮ ደረጃ፣ አጠቃላይ የሀብት መጠን፣ ትምህርት፣ የሰራቸው ፊልሞች፣ ከነማን ጋር ተውኗል የሚሉትን እጅግ ሌሎችንም ይዘንላችሁ መተናል። አብራችሁን ብትቆዩ እጅግ ትገረማላችሁ፣ ደስም ትሰኛላችሁ። አብራችሁን ቆዩም። ይህ የቃና ምርጦች መገኛ ቃና ምርጥ ነው። ሰብስክራይብ አድርገው የቃና ምርጦችን ይቀላቀሉ። በቱርክ ዛሊም ኢስታንቡል በሀገራችን በሽሚያ ድራማ የምናውቀው ነዲም ትክክለኛ ስሙም ቤርከር ጉቨን ሲሆን የተወለደው እንደ አውሮፓውያን አቆጣጠር መስከረም 7 1994 በቱርኳ ኢዝሚር ከተማ ውስጥ የተወለደው ነዲም አሁን የ26 ዓመት ወጣት ሲሆን ቱርክ ውስጥ አሉ ከሚባሉ ድንቅና ታዋቂ አክተሮች መሃል አንዱ መሆን ችሏል። ነዲም ወይም ቤርከር ጉቨን ሜትር ከ80 ሴንቲሜትር የሚረዝም ሲሆን ክብደቱም 77 ኪሎ ግራም ይመዝናል። የአይን ከለሩ ብራውን ሲሆን የፀጉሩም ቀለም በተመሳሳይ ብራውን ነው። ነዲም ወይም ቤርከር ጉቨን አባቱም እናቱም የእስልምና እምነት ተከታዮች ናቸው። ነዲምም የእስልምና እምነት ተከታይ ሲሆን ቤርከር ጉቨን ወይም ነዲም ያደገው ከትልቅ ቤተሰብ ውስጥ ሲሆን እኔ በልጅነቴ ይላል ነዲም ወይም ቤርከር ጉቨን 6 አክስቶችና 6 ወንድሞች ነበሩኝ። ትንሽ ልጅ እያለሁ ሁሉም መጥፎ ቀልዶች እኔን ሰሩኝ። ቀልድ በጣም እወዳለሁ። እናቴ በዓለም ላይ በጣም ጭንቀታም ሰዎች መካከል አንዷ ናት። ወንድ አያቴ ደግሞ በዓለም ላይ ካሉ ቀልደኞችና አስቂኝ ሰዎች ውስጥ አንዱ ነው። የትወና ችሎታዬን ያገኘሁት ከአያቴ ነው ይላል ቤርከር ጉቨን ወይም ነዲም ሲናገር። እዚህ ጋር ነው እንግዲህ በልጅነቱ አክተር ለመሆን የወሰነው። ገና በ8 ዓመቱ ነበር ነዲም ወይም ቤርከር ጉቨን የልጅነት የትምህርት ቤት ህይወቱ ሲናገርም ነዲም ከኮሌጅ ህይወቴ በስተቀር በልጅነት በአንደኛ ደረጃ እና በሁለተኛ ደረጃ ትምህርት ቤት ውስጥ በትምህርት ቤት ጓደኞቼ ዘንድ ተወዳጅነት አልነበረኝም። ምክንያቱም ይላል ቤርከር ጉቨን ወይም ነዲም ሲናገር ተደባዳቢ፣ ግልፍተኛም አስቸጋሪ ሰው ነበርኩ። ስለዚህም በዚህ ጸባዬ ከማንም ጋር አልስማማም። እናም የትምህርት ቤት ህይወቴን በግል ትምህርት ቤቶች ነበር የተማርኩት። ነገር ግን በየዓመቱ ትምህርት ቤቶች በዚህ ጸባዬ ምክንያት እቀያይር ነበር። እናም ከማንም ጋር ይሄን ያህል የተላመደ ልጅነት አላሳለፍኩም ይላል ነዲም። የትምህርት ቤት አስተማሪዎች ግን አክተር ወይም ተዋናይ መሆን እንደምፈልግ በደንብ ያውቁ ነበር። እናም ብዙ አግዘውኛል። እናም ለዚህም ረድተውኛል፣ እንዲሆንም አግዘውኛል። ለዚህም አመሰግናለሁ። ነዲም ይቀጥላል። ሶስተኛ ደረጃ ትምህርቱም በ2014 በኒውዮርክ ፊልም አካዳሚ፣ በ2015 አሜሪካን አካዳሚ ድራማቲክ አርት፣ በ2014 2016 ክራፍት አይሉክ አቶልሲ ትምህርቱን ተከታትሏል። በተጨማሪም ቤርከር ጉቨን
ከኢስታንቡል ቢልጊ ዩኒቨርሲቲ ሲኒማ እና ቴሌቪዥን ዲፓርትመንት ተመርቋል። በተጨማሪም ቤርከር ጉቨን ወይም ነዲም ባለፈው ዓመት ላይ ወደ ዩኤስኤ በማቅናት ሱዛን ባትሰን በሚባል የአክተሮች አሰልጣኝ ላይክ እንደ ቶም ክሩዝ፣ ኒኮል ኪድማን፣ ጁሊየት ቦንቼ ከተባሉ ከተለያዩ ታዋቂ ሰዎች ወይም ተዋናዮች ጋር አብሮም ስልጠናም ወስዷል። ለመጀመሪያ ጊዜ ወደ ስክሪን ብቅ ያለው እንደ አውሮፓውያን አቆጣጠር በ2017 ባምባም ወይም በእንግሊዝኛ አጠራሩ ማይ ፋዘር በሚል የፊልም ርዕስ ላይ እንደ አሪፍ ቱናል በመሆን መሪ ገጸ ባህሪ ወይም ዋና ተዋናይ ሆኖም ሰርቷል። በዚህም የቱርክ ፊልም እና ተከታታይ የቴሌቪዥን ድራማዎች ላይ እጅግ ተመራጭ በመሆን በብዙዎች ዘንድ አድናቆትን እና ተወዳጅነትን አግኝቷል። እዛው በ2017-18 ዓመተ ምህረት ቫታኒም ሴንሲን ወይም በእንግሊዝኛው አጠራር ወንድድ ላቭ በሚል ተከታታይ የቴሌቪዥን ድራማ ላይ እንደ አሌስኪ በመሆን በመሪ ረዳት ተዋናይነት ሰርቷል። አሁን ነው እንግዲህ በፈረንጆቹ 2019-2020 ዛሊም ኢስታንቡል ወይም በእንግሊዝኛው አጠራሩ ራዝለስ ሲቲ ወይንም በሀገራችን ሽሚያ በተሰኘው ተከታታይ የቴሌቪዥን ድራማ ላይ እንደ ነዲም ካራቻይ በመሆን መሪ ገጸ ባህሪ ሆኖ በመስራት በተለያዩ ሀገራት ትልቅ ክብር እና አድናቆት የተቸረው ነዲም ወይም ቤርከር ጉቨን በ2020 ደግሞ ሆስቢ ሶበት በሚል የቴሌቪዥን ሾው አቅራቢ ሆኖም ሰርቷል። እዛው በ2020-2021 ላይ አሌቭ በሚባል ተከታታይ የቴሌቪዥን ድራማ ላይ እንደ እስክንድር በመሆን በመሪ ገጸ ባህሪነት እየተወነ ይገኛል። ነዲም ወይም ቤርከር ጉቨን በ22ኛው ሳድሪ አሌስኪ ቲያትር እና ሲኒማ አክተርስ አዋርድ ላይ የዓመቱ ምርጥ ወጣት የቲያትር ተዋናይ እንዲሁም በጥቅምት 2019 ላይ በቱርክ ወይም የአዘርባይጃን ብራዘርስሁድ አዋርድ ላይ የዓመቱ ምርጥ የድራማ አክተር በመባል ሽልማትን ተጎናጽፏል። ነዲም ትራቭል ማድረግ እንዲሁም ጂም እናም ፎቶግራፎችን መነሳትም በጣም ይወዳል። በኢንስታግራም ገጹም ከ641,000 በላይ ፎሎወርስ አሉት። 72 ጊዜ ፖስት ያደረገ ሲሆን 168 ሰዎችንም ፎሎ እንደሚያደርግ የኢንስታግራም ገጹ ላይ ያገኘነው መረጃ ያሳያል። ቤርከር ጉቨን የሥራ ተነሳሽነቱም ጠንካራ ሰራተኝነቱም እጅግ ስስ የሆነ ስሜት ያለው ይህ ነዲም ወይንም ቤርከር ጉቨን ሙዚቃ መስማትን በጣም አብዝቶ ይወዳል። በመጨረሻም ስለ ቀጣይ 10 ዓመታት እቅዱ ነዲም ወይም ቤርከር ጉቨን ሲጠየቅ የልጅ አባት መሆን እንደሚፈልግ ተናግሯል። ደስተኛ ቤተሰብ እንዲኖርም
እንዲመሰርትም ይፈልጋል። እንዲህም ሲል ተናግሯል። በመጨረሻም ንግግሩ ሰዎችን መርዳት እንደሚፈልግ ተናግሯል። Let's take it slow. Where you go, I go too. And if you hit the bottom, I'm going down with you. Let's take it slow. Who cares where we gotta be? እንዲሁም አጠቃላይ የሀብት መጠንን ስንመለከት ጃኩዝ ሻልኩር የተባለች ይህች የ37 ዓመት ሴት ስትሆን ቤርከር ወይም ነዲም ግን የ26 ዓመት ወጣት ነው። በመሃላቸው የ11 ዓመት ልዩነት አለ ሲል ቱርኪሽ ፕሬስ አስነብቧል። የነዲምም አጠቃላይ የሀብት መጠን $1 ሚሊዮን ይገመታል ነው ያለው። የቃና ምርጥ ቤተሰቦች ለዛሬው ነዲምን ጠቀስን እንጂ ነገ ደግሞ በተመሳሳይ ሰዓት የኬምሬን አስገራሚ የህይወት ታሪክ ይዘንላችሁ እንመጣለን። ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ ኦል ካላችሁ የኬምሬን ቪዲዮ ቀድመን ስንለቅ ቀድሞ እናንተ ጋር የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሶ ሰብስክራይብ አድርገው የደውል ምልክቷን በመጫን ኦል ይበሉም። አብራችሁን ስለነበራችሁ እጅግ እናመሰግናለን። ለማንኛውም ይህንን ቪዲዮ ከተመቻችሁ ላይክ፣ ማንኛውም አይነት ሐሳብና አስተያየት ካላችሁ የማንም እውነተኛ የህይወት ታሪክ ይቅረብላችሁ ኮመንት ላይ ብታስቀምጡልን በቀጣይ ይዘን ከተፍ ወደ እናንተው የምንል ይሆናል። ለዛሬው እዚህ ላይ አበቃን። ቀጣይ የሚሄዱትን አሪፍ የሆኑ የነዲም ወይንም ቤርከር ጉቨንን አሪፍ ምስሎችን እየተመለከታችሁ እንድትዝናኑልኝ በአክብሮት ጋበዝኳችሁ። በቸር ቆዩኝ። And if you hit the bottom, I'm going down with you. Let's take it. Slow, where you go, I go too. And if you hit the bottom, I'm going down with you. Let's take it slow. Who cares where we gotta be? You know you'll have a good time wherever you're with me.